ሰላም እንደሚቆያችሁ ብሬቱን ከኢትዮጵያ ለዛሬ ጀላችሁ የመጣው ዶሃ ኢንስቲትዩት ፎር ግራጁዌት ስታዲስ ስኮላርሺፕ ነው። ይህ ስኮላርሺፕ በማስተርስ እና በፒኤችዲ ሌቭል እዛው ዶሃ ውስጥ ወር ኳታር ውስጥ የሚሰጥ ስኮላርሺፕ ነው። ይህን ስኮላርሺፕ ለማግኘት መጀመሪያ አድሚሽን ማግኘት ነው የምጠይቀው። አድሚሽን ያገኘ ሰው ባይ ዲፎልት ስኮላርሺፕ ላይ አፕላይ አድርጎ ማግኘት ይችላል። ስኮላርሺፑን አሁን አፕላይ እናደርግም መጀመሪያ አድሚሽን እናገኝና ያን አድሚሽን ካገኘን በኋላ ከነዚህ ከሁለቱ አንዱን ስኮላርሺፕ እናገኛለን ማለት ነው። የመጀመሪያው ታሚም ስኮላርሺፕ ነው። ይሄ ሜሪት ቤዝድ ነው፣ በውድድር እናገኘው ነው። ሁለተኛው ደግሞ በፋይናንሻል ኒድ ላይ ቤዝድ ሆኖ የሚሰጥ ስኮላርሺፕ ነው። ስለዚህ መጀመሪያ አድሚሽን አፕላይ አድርገን ካገኘን በኋላ እነሱ በሚልኩልን ሊንክ ለስኮላርሺፕ አፕላይ አድርገን ማግኘት እንችላለን ማለት ነው። ሶ ሁለት አይነት ስኮላርሺፕ ታይፕ ነው ያለው። ከነዚህ አንዱን እናገኛለን። ፕሮግራሞቹ ምን ምንድን ናቸው? በማስተርስ ሌቭል የሚሰጡ በፒኤችዲ ሌቭል የሚሰጡ ፕሮግራሞችም ምንድን ናቸው የምለውን በዝርዝር ካየን በኋላ የአፕሊኬሽኑ እናያለን ማለት ነው። ወደ ዩኒቨርሲቲው ፔጅ ላይ ገብተን እንዴት አፕላይ እናደርጋለን የምለው እናያለን። ከዛ በፊት ግን ይሄ ስኮላርሺፕ እነዚህ ሁለቱም ምን ምን ከቨር ያደርጋሉ የምለውን እዚህ ጋር ማየት ትችላላችሁ። እንዴት አፕላይ እናደርጋለን የምለውም እዚህ መልስ አለ። ይሄ ማለት ኦልሬዲ ሳክሰስፉሊ አፕላይ ካደረግን በኋላ ኢሚዲየትሊ እነሱ የሚልኩልን ሊንክ አለ። በዛ ሊንክ ገብተን ለስኮላርሺፑ አፕላይ እናደርጋለን። መጀመሪያ አፕላይ የምናደርገው ለአድሚሽን ነው። ከዛ ለስኮላርሺፑ አፕላይ እናደርጋለን ማለት ነው። ከዚህ በተጨማሪ አዲሽናል ተርምስ ኤንድ ኮንዲሽንስ እዚህ ጋር አሉ። እነዚህን ማየት ትችላላችሁ። ይሄን ካየን በኋላ ቀጥታ ወደ ላይ እንመጣና እዚህ ጋር አድሚሽንስ ምትላለች። እዚህ አድሚሽን ላይ አድሚሽን ኦፊስ አፕላይ ምለውን አፕላይ ማድረግ እንችላለን። አድሚሽን ሪኳየርመንቶችን ኦር ፕሮግራሞችን ማየት እንችላለን። አሁን ለምሳሌ አካዳሚክ ፕሮግራም ያሉት ምን ምንድን ናቸው የምለውን ከዛ ስኮላርሺፑ አሁን ያየነው ጋር ተመሳሳይ ነው ስኮላርሺፑ፣ እነዛንም በዝርዝር ማየት እንችላለን ማለት ነው። አሁን ለምሳሌ ፕሮግራሞቹ ምን ምንድን ናቸው ስቴዲ ፕሮግራሞቹ የምለውን እዚህ ቶታል ወደ 26 ፕሮግራሞች አሉ። በኢኮኖሚክስ ኤንድ አድሚኒስትሬሽን እንትን ላይ ኮሌጅ ላይ 4 አለ። ከዛ በዶክተሪያል 8 አካባቢ አለ። ስኩል ኦፍ ሳይንስ ኤንድ ሂውማኒቲስ ላይም ወደ 14 አይነት ፕሮግራሞች አሉ። በአጠቃላይ 26 ፕሮግራም አለ ማለት ነው። ፒኤችዲ በ8 ፕሮግራም ወደ 18 አካባቢ ደግሞ በማስተርስ ፕሮግራሞች አሉ። ከነዚህ ውስጥ እናንተ የምትፈልጉት የትኛው ፕሮግራም ነው የሚለውን ትመርጣላችሁ። ሶ ይሄን ከመረጣችሁ በኋላ ቀጥታ ወደ አፕሊኬሽኑ መሄድ ትችላላችሁ። አሁን ፕሮግራሞቹን ዲቴይል ምን አይነት ኮርስ ነው እዛ ውስጥ የሚሰጡ እንትኖች ኮርስ ኮንቴንቶች ምን ይመስላሉ፣ ለእያንዳንዱ ኮርስ ሪኳየርመንቶቹ ምን ይመስላል፣ ስቴዲ ፕላን ማለት ኮርስ ብሬክ ዳውኑ በየክሬዲት በየሰምስተሩ ምን አይነት ኮርሶች ይሰጣሉ የሚሉትን በዝርዝር እያንዳንዱ ዲፓርትመንት ላይ ማየት ትችላላችሁ። በብዛት ሁማኒቲስ ኤንድ ሶሻል ሳይንስ ከዛ ወደ ቢዝነስ ኤንድ ኢኮኖሚክስ ኮሌጅ አካባቢ ያሉ ፕሮግራሞች ናቸው ያሉት ማለት ነው። ከ26ቱ ፕሮግራም ሰው እነዛን እናንተ ታዩና የራሳችሁ ፕሮግራም ካለ እዚህ ላይ አፕላይ ማድረግ ትችላላችሁ ማለት ነው። ብሮቸሩንም ማየት ትችላላችሁ። ስኮላርሺፑን በተመለከተ ቅድም እንዳልነው ተመሳሳይ ነው። እነዚህን ካየን በኋላ ስኮላርሺፕ እና ሌሎች ነገሮችን ካየን በኋላ ቀጥታ ወደ ፖርታሉ ገብተን አፕላይ ማድረግ እንችላለን እና እዚህ ጋር ተጨማሪ ቪዲዮዎችን ማየት ትችላላችሁ። ሶ አፕላይ የምትለዋን ሊንክ ክሊክ አድርገን ወደ አፕሊኬሽን ፖርታሉ እንመጣና እዚህ ጋር የሚያስፈልጉ ዶክመንቶችን በዝርዝር ታያላችሁ። ከዛ በፊት ግን ዴድላይኖቹ አሉ። ኦልሬዲ ሰፕተምበር ተጀምሯል እስከ ጃንዋሪ 2026 ድረስ ይቀጥላል ማለት ነው። ጃንዋሪ 15 ድረስ ይቀጥላል። ስለዚህ ሰፕተምበር 1 ጀምሮ ኦልሬዲ ተጀምሯል። የሚያስፈልጉ ምን ምንድን ናቸው የምለውን እዚህ ጋር ዝርዝር መረጃዎችን ማየት ትችላላችሁ። ለፒኤችዲ ለማስተርስ አፕሊካንትም ከዛ እዚህ ጋር እንደምታዩት ሲቪ እና ሌሎች ሁሉም ነገር በእጃችን ያለ ነገር ነው። በብዛት አስቸጋሪ ሆነው የእንግሊዝኛ ቋንቋ ነው። ለእንግሊዝኛ ቋንቋ ደግሞ ኦልሬዲ በእንግሊዝኛ የተማራችሁበት መረጃ ካለ እሱ ይሆናል ነው ከዚህ በፊት የተማራችሁበት። ያ ማለት ሚዲየም ኢንስትራክሽን ካለን ቀጥታ አፕላይ ማድረግ እንችላለን እና ሌሎች ዶክመንቶች ኦልሬዲ በማንኛውም ስኮላርሺፕ ሞክር ሰው ሊኖረው የሚገባው ዶክመንት ነው ማለት ከስቱደንት ኮፒ ጀምሮ ፓስፖርት፣ ሲቪ፣ ስቴትመንት፣ ፐርሰናል ስቴትመንት ኦር ሞቲቬሽን ሌተር እነዛን ነው። ሶ አሁን አፕሊኬሽን ለመጀመር አፕላይ ምትላለች መጨረሻ ላይ እሷን ክሊክ አድርገን እንገባና እንደ አዲስ ክሬት እናደርጋለን አካውንት። ያው እዚህ ጋር አካውንት ክሬት ለማድረግ ስማችንና ኢሜል እናስገባለን።
ከዛ በኋላ ቬሪፊኬሽን ኮድ ወደ ኢሜይላችን ይላካል ማለት ነው። ሶ እዛ ቬሪፊኬሽን ኮዱ ላይ የሚላክልን ሌላ ፓስፖርትና ፓስወርድና ዩዘር ኔም አለ። ሶ ይሄን ፓስወርድና ዩዘር ኔም ተጠቅመን ሎግን እናድርጋለን። ከዛ በኋላ እንትኑ ከፈልጋችሁ መቀየር ትችላላችሁ ፓስወርዱን ኦር አስፈላጊ ከሆነ ደግሞ ባለበት መቀጠል ትችላላችሁ። ሴቭ አድርጋችሁ ብትቀይሩና በራሳችሁ እንትን ሴቭ ብታደርጉ የተሻለ ይሆናል። ደጋግማችሁ ስለምትሞክሩ ለወደፊትም ቼክ ስለምታደርጉ እየገባችሁ ነው። ግን አሁን ስኮላርሺፑን አፕሊኬሽን ፕሮሲጀሩን ለማሳየት ብቻ ስለሆነ ዝም ብዬ ሎግን ብዬ ነው የምቀጥለው። ሶ በዚህ ወይ ቬሪፋይ አደረግን ማለት ነው። ሶ ቼንጅ ፓስወርድ አለ፣ ከዛ ደግሞ አፕሊኬሽን አለ ማለት ነው። ሶ ኦንላይን አፕሊኬሽን ፖርታሉን በዚህኛው በግራ በኩል ያለችውን ክሊክ አድርገን በዚህ መልኩ እንገባና እዚህ ጋር እንደምታዩት ኒው አፕሊኬሽን አለ። አሁን አንድ ከጀመርን በኋላ እዚህ ጋር ያሉ የኛ አፕሊኬሽን አይዲ እና ሌሎች ተጨማሪ መረጃዎች ቀጥታ እዚህ ይመጣሉ። ሶ ኒው አፕሊኬሽን ብለን እዚህ ጋር ክሊክ አድርገን እንገባለን። ሶ እዚህ ከገባን በኋላ አሁን እነዚህ ዶክመንቶች መኖራቸውን ይሄ ነገር ታሟላለህ ብሎ ይጠይቃል። ሶ እነዚህን አሟላለሁ ብዬ የስ ብዬ አፕሊኬሽኑን ቀጥታ መጀመር እችላለሁ ማለት ነው። ሶ እዚህ ጋር አሁን የመጀመሪያ እንትናን የስ እንትራ ክሊክ አድርገን ወደ ዋናው ፖርታል እና የኛን አፕሊኬሽን አይዲ ጀነሬት ወደ ማድረግ መሄድ እንችላለን። አሁን ምን ፕሮግራም ነው መማር የምትፈልገው ይላል። የትኛው ብራንች ላይ ነው? አሁን ለምሳሌ ሂውማኒቲስ በቢዝነስ አድሚኒስትሬሽን ኦር በዴቨሎፕመንታል ኢኮኖሚክስ ማስተርስ መማር ፈልጋለሁ ብዬ ይሄን መረጥኩኝ። እናንተ የራሳችሁን ትመርጣላችሁ። ይሄን ፕሮግራም ቅድም ባሳያችሁ መሰረት በደንብ አድርጋችሁ መጀመሪያ ሰርች አድርጋችሁ ታያላችሁ ማለት ነው። ከዛ እዚህ ከገባን በኋላ አሁን ይሄ እንደ ኢንስትራክሽን ነው። እዚህ ጋር እንደምታዩት ከ1 እስከ 9 ስቴፕ አለ። እያንዳንዱን ስቴፕ ሞልተን ባለፍን ቁጥር ያለፍን እንሄዳለን። እንትኑን ትክክለኛ መረጃ ካላስገባን አያሳልፍን። ሶ እዚህ ላይ እንደምታዩት አሁን ለስኮላርሺፕ አፕላይ ማድረግ ትፈልጋለሁ ይላል። የስ ስላለው ከዚህ በፊት አፕላይ አድርጋል ይላል። ኖ ነው የሚለው። የስ ኖ ነው ይሄ። ከዛ ይሄን ትፈልጋለህ ውስጥ ሆስቴል እንድሰጥ ይሄን መረጃ እንዴት አገኘ ምናምን ይላል። እነዚህን ያንብባችሁ የስ ኖን ኢንፎርሜሽን ትሞላላችሁ ማለት ነው። አሁን ይሄን ከሞላችሁ በኋላ ኔክስት ማድረግ ትችላላችሁ። የራሳችሁን የአፕሊኬሽን አይዲ ማወቅና ሴቭ ማድረግ ከፈለጋችሁ ደግሞ ሴቭ ትሉና ታያላችሁ። አፕሊኬሽን አይዲ አውቶማቲካሊ ጀነሬት ያደርጋል። አሁን ይሄን ጀነሬት አድርጎ ካመጣ በኋላ ኦልሬዲ ጀመርን ማለት ነው። ኤኒታይም ኤዲት ማድረግ እንችላለን። እዚህ ወደ መጨረሻ አካባቢ ኤዲት የምትል ኦፕሽን አለች። እሷን ክሊክ አድርገን ከእንደገና አፕሊኬሽኑ መጀመር እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ገባን። አሁን ስቴፕ 1ን ጨረስን። ስቴፕ 2 ላይ ገባን ማለት ነው። እዚህ በቀኝ በኩል ከላይ ያሳያችኋል። አሁን እዚህ ጋር የምንሞላው ፐርሰናል ኢንፎርሜሽን ነው። የመጀመሪያው ኢንስትራክሽን ነበር። አሁን ፐርሰናል ኢንፎርሜሽን ነው። ፐርሰናል ኢንፎርሜሽን ሙሉ እናስገባለን እስከ ፓስፖርታችን ድረስ ማለት ነው። ፓስፖርት ኢንፎርሜሽን እና ሌሎች መረጃዎችን በሙሉ እናስገባለን። ይሄን አስገብተን ከጨረስን በኋላ ሶስተኛ ስቴፕ ላይ ኢምፕሎይመንት አለ። ኢምፕሎይመንት ሂስትሪ ተቀጥራችሁ የምትሰሩ ከሆነ እዚህ ጋር የቀጣሪውን ድርጅት መውላት ትችላላችሁ። ካልተቀጠራችሁ ከሆነ ደግሞ ነው ብላችሁ ቀጥታ ማለፍ ነው ማለት ነው። ከዛ የስራ ልምድ አላችሁ ይላል። አሁን ለምሳሌ አለኝ ካላችሁ አለኝ፣ ከሌለም ደግሞ ከዜሮ እስከ ምናምን ኤጁ እንትኑን የስራ ልምዱን ስንት ዓመት እንደሰራችሁ እንትን ትሉና ከዛ በኋላ ሲቪ እዚህ ጋር አፕሎድ ታደርጋላችሁ። እዚህ ጋር አሁን በደንብ የራሳችሁን ፕሮፋይል የሚገልጽ ሲቪ ታዘጋጁና እሱን አፕሎድ ታደርጋላችሁ ማለት ነው። እነዚህ አሁን እዚህ አፕሎድ የምታደርጉትን ዶክመንት መጀመሪያ የሚያስፈልገው ዶክመንት ተብሎ የተዘረዘሩት ውስጥ ኦልሬዲ ያለ ኢንፎርሜሽን ስለሆነ ከዛ ላይ በደንብ አድርጋችሁ ሬዲ ካደረጋችሁ በኋላ አፕሊኬሽኑ ቀላል ነው ማለት ነው። አሁን ከስቴፕ 1 እስከ 9 ያለውን ፕሮሲጀር ጠብቃችሁ ትሄዳላችሁ። መጨረሻ ላይ አውቶማቲካሊ ጀነሬት ታደርጋላችሁ። አሁን ኤምፕሎይመንት ሂስትሪ በዚህ ሞላው ባይ ዲፎልት ዝም ብዬ ሞልቼ ያለፍኩ ነው። ከዛ በኋላ አንደር ግራጁዌት ኳሊፊኬሽን በምንድን ነው ያጠናው ይላል። የት ዩኒቨርሲቲ ነው፣ በምንድን ነው ያጠናው፣ ከዛ ሲጂፒኤ ስንት ነው፣ መቼ ነው ጨረስከው፣ እነዚህ ኢንፎርሜሽኖች አሉ። ሶ እነዚህ ኢንፎርሜሽኖችን ሞልተን ከጨረስን በኋላ ኔክስት እንላለን። ኔክስት ላይ ደግሞ የፖስት ፒጂ ኦር ሌላ ማስተርስ ተምረን ከሆነ ምክንያቱም ማስተርስ ነው አፕላይ ማድረገው ብዬ ስለሞላው ሌላ ማስተርስ ተምረን ከሆነ እሱን መጨመር እችላለሁ።
ከሌለም ደግሞ የለም። ለፒኤችዲ አፕላይ የምታደርጉ ከሆነ ደግሞ የባችለርና የማስተርስን ከሞላችሁ በኋላ ቀጥታ እንትኑን ያስመርጣችኋል ማለት ነው። በዚህ ወይ አሁን ለምሳሌ እኔ ዲግሪ በማኔጅመንት እንደዚህ ያለኝ የተማርኩት ኢትዮጵያ ውስጥ ደብረታቦር ዩኒቨርሲቲ ደብረታቦር ባል ቦታ ነው። ከዛ በዚህ አመት ተመርቄ ያለው ኦልሬዲ ግራጁዌት አድርጌ ያለው እነዚህ ኢንፎርሜሽኖችን በሙሉ እንትን ካልኩ በኋላ አፕሎድ አደርጋለሁ ዶክመንት እዚህ ላይ ማለት ነው። ይሄን ስቴፕ ተከትላችሁ ስትሞሉና መጨረሻ ላይ ያው አፕሎድ የሚደረገውና ተጨማሪ መረጃዎችን ከጨረሳችሁ በኋላ ቀጥታ ወደ ሳብሚሽኑ መሄድ ትችላላችሁ ማለት ነው። እያንዳንዱን ያነበባችሁ እዚህ ጋር አሁን እኔ ያለውን አጠቃላይ ሃይላይት ነው የምነግራችሁ እንጂ እናንተ ውስጥ ላይ ያለውን እያንዳንዱ መረጃ በደንብ አይታችሁ እንትን ማድረግ አለባችሁ። ወይም ነው ማሳየው ስፔሲፊካሊ የእናንተን ዲፓርትመንት ኦር የሚመለከት ተጨማሪ ነገር ካለ እነሱን በደንብ አድርጋችሁ እንድታዩ ነው ሪከመንድ ማድረገው። ሌላው የግራጁዌሽን ዶክመንት አለ ወይ ይላል። ተጨማሪ ዲግሪ ኦር ማስተርስ ካለ እሱን እዚህ ጋር አፕሎድ እናደርጋለን። ከሌለ ግን የለም ብለን እናልፋለን። እዚህኛው ላይ ደግሞ ላንጉጅ ሪኳየርመንት አለ። ላንጉጅ ሪኳየርመንት ላይ ኦልሬዲ አይኤልቲኤስ ካለ ይሆናል። ከሌለ ደግሞ ፕሪቪየስሊ በእንግሊዝኛ የተማራችሁበት እንትን የሚገልጽ ካለ እሱን እዚህ ጋር አፕሎድ ማድረግ ትችላላችሁ ይላል። ባይ ዲፎልት የሆነ ዶክመንት አፕሎድ አድርጌ ነው እኔ ለማለፍ ሞክረው። እናንተ ግን ትክክለኛውን የሚዲየም ኢንስትራክሽን እዚህ ጋር አፕሎድ ማድረግ ትችላላችሁ ማለት ነው። እነዚህ ነገሮችን የሞላችሁ አጠቃላይ ሙሉን ከጨረሳችሁ በኋላ ያው ወደ ሳብሚሽን ስቴጅ ትሄዳላችሁ። ከዚህ በተጨማሪ ኢትዮ ሮፐር ዩቲዩብ ቻናል ላይ ብዙ መረጃዎችን ታገኛላችሁ። ሰሞኑን ቪዲዮዎችን ተከታታይ የጫንኩ አይደለም። ከአሁን በኋላ እመለሳለሁ። ጊዜውም የስኮላርሽፕ ስለሆነ ወቅቱም ቪዲዮዎቹን ለመጫን ሞክራለሁ። እናንተም ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግ አትርሱ ላለው። ስለዚህ አሁን ይሄን ሞላው ላንጉጅ ሪኳየርመንት እንትኑን ኦልሬዲ በእንግሊዝኛ የተማርኩት ምናምን ብዬ የሆነ ዶክመንት ባይ ዲፎልት ሞልቼ ዝም ብዬ በዚህ መልኩ አለፍኩ ማለት ነው። እናንተ ግን ትክክለኛውን መረጃ እንድትሞሉ ነው የምጋብዘው። ይሄን ሞልታችሁ ስጨርሱ ያው ወደሚቀጥለው ስቴፕ ታልፋላችሁ። ከዛ በኋላ ምንድነው ያለው ሚዲየም ኦፍ ኢንስትራክሽን ኦር ስቴትመንት አለ፣ ፐርሰናል ስቴትመንት። ያ ማለት ሞቲቬሽን ሌተር በሌላ አባባል ማለት ነው። ያን ሞቲቬሽን ሌተር እዚህ ጋር በደንብ ታስገባላችሁ። አሁን ፐርሰናል ስቴትመንት ኦር ሞቲቬሽን ሌተር በደንብ አዘጋጅታችሁ ይሄን ያካተተ ፖይንት ይላል። ከዚህ ወርድ እስከዚህ ወርድ ከ750 እስከ 1000 ይላል። በአረቢክ ነው የምለው። በአረቢክ ስለምል ኦልሬዲ ከጻፋችሁ በኋላ በእንግሊዝኛ ጽፋችሁ ወደ አረቢክ ትራንስሌት ማድረግ ትችላላችሁ። ኦር ያው እንትን ብላችሁ እንግሊዝኛውና አረቢኩን አንድ ወርድ ላይ አድርጋችሁ ወደ ፒዲኤፍ ቀይራችሁ አፕሎድ ማድረግ ትችላላችሁ ማለት ነው እንዳስፈላጊነቱ። ይሄን እንደዚህ አድርጋችሁ በአጠቃላይ ሙሉ መረጃውን ከጨረሳችሁ በኋላ አውቶማቲካሊ ጀነሬት አድርጋችሁ ሰብሚት ማድረግ ትችላላችሁ። ይሄን ይመስላል አፕሊኬሽን ፕሮሲጀሩ። ከዚህ በተጨማሪ በኢትዮ ሮፐር ዩቲዩብ ቻናል ላይ አምና የሰራቸው ብዙ ቪዲዮዎች አሉ። ስፔሻሊ አሁን ኦን የሆኑ የጣሊያን ስኮላርሺፖች አሉ። አድሚሽን ለማግኘትም ቀለል ያሉ ናቸው። ነገር ግን ስኮላርሺፕ ለማግኘት ትንሽ ከበድ ያለ ፕሮሲጀር ስላለ አፕሊኬሽኑን እዚህ ላይ ማግኘት ትችላላችሁ ኢትዮ ሮፐር ዩቲዩብ ቻናል ላይ። ይሄን የዚህን አፕሊኬሽን ሊንክ እንትን ላይ ቴሌግራም ላይ አስቀምጣለሁ። አመሰግናለሁ። ቴንክ ዩ